የኢትዮጵያውያን የቲክቶክ ተጠቃሚዎች ሰበር የሚባል አንድ አዲስ ነገር ዛሬ ተሰምቷል። ምናልባትም ኖቲፊኬሽናችሁ ላይ ይሄን ነገር አግኝታችሁ ከሆነ ዛሬ ለእናንተ ብቻ አይደለም ለአብዛኞቻችን የመጣ ነገር ነው። ነገሩ እንደዚህ ነው። ቲክቶክ ከዛሬ ጀምሮ ኢትዮጵያ ውስጥ የቢዝነስ አካውንትን ወደ ፐርሰናል አካውንት ቀይር ያለው እያለን ነው። ምናልባት ከዚህ ጋር ተገናኝቶ ባዮአችሁ ላይ የቴሌግራም ሊንካችሁን፣ የቢዝነሳችሁን፣ የዌብሳይታችሁን ወይም ደግሞ ዩቲዩባችሁን አያይዛችሁ ከሆነ ሊንኩን ከዛሬ ጀምሮ መስራት አቁሟል። የዛሬ ሳምንት ይሄን መረጃ እርሻችሁ ነበር። ምናልባትም በዛ ቪዲዮ ላይ አዲስ ነገር ካለ ቴክኒካሊ ፊክስ የምታደርጉበት መንገድ ካለ ወይም ደግሞ ከቲክቶክ ዘንድ አዲስ ነገር ካለ መልሼ አሳውቃችኋለሁ ብዬ ነበረ። ይሄው ተመልሻለሁ። ከፐርሰናል አካውንት ወደ ቢዝነስ አካውንት የምትቀይሩበት ምንም ሌላ አዲስ ነገር ባይኖርም ነገር ግን ሊንክ የቴሌግራም ወይም የዩቲዩባችሁ ሊንክ የምታስቀምጡበትን ኦፕሽን መልሶ አምጥቷል። ይሄው እንዴት ነው ላሳያችሁ። ከመጀመራችሁ በፊት የቲክቶክ አፕሊኬሽናችሁን አፕዴት ማድረጋችሁ እርግጠኛ ሆኑ። የቲክቶክ ፕሮፋይላችሁ ውስጥ ገቡና ከታች ፕሮፋይል የምትለዋን ተጭናችሁ ከላይ ኤዲት የምትለዋለች ኤዲትን ትጫናላችሁ። በመቀጠልም ወደታች ስትሄዱ ሊንክስ የሚል አለ። አድ ሊንክ የምለውን ትጫኑና ዌብሳይት የሚል ይመጣል። ዌብሳይት ከሚለው ፊት ለፊት አድ የምትላለች አድ የምትለውን ተጫኑና እዚህ ጋር የዩቲዩብ ወይም ደግሞ እናንተ የቴሌግራም ሊንካችሁን ኮፒ አድርጋችሁ እዚህ ጋር የምታችሁ ፔስት አድርጉ። ለምሳሌ እኔን አስገባው። ዴን ከላይ ሴቭ የምትለው አክቲቭ ትሆናለች። ሴቭ የምትለውን ተጫኑ። ዴን ባክ ብላችሁ መውጣት ነው። አሁን አክቲቭ የሆነ ሊንክ ይኸው ተቀመጠ ማለት ነው። በመግቢያ ላይ እንደተናገርኩት ግን አፕሊኬሽናችሁን አፕዴት ማድረጋችሁን አትርሱ።